ታዋቂ ኢንፍሉዌንሰር እንግዲህ የተለያዩ የኢትዮጵያ ምግቦችን እየሞከረ ነው የሚያሳየው እዚህ ቪዲዮ ላይ እና ከየት እንዳመጣው ምግቡን አላውቅም። በጣም ጸዴ አይ ቲንክ እዛው ቴክሳስ ውስጥ ነው ያለው ዳላስ እና በጣም ጸዴ ጸዴ ፉድ ነው። እስቲ ሲሞክሩት በጣም ነው የሚያስጎምዠው። በጣም ማለት ልጁ አጎራረሱ የሚገርም ቆይ ውሃ እየጠጣ ላወራርደው። እንደውም ኮሜንት ላይ እያየው እያሳቁኝ የነበረው እስቲ እኛ ጋር ምን የት አለ የኛው ምግብ ቤቱ ነው ምናምን እያሉ ጽድት ያለ ምግብ ነው። ሌላም ባርቢኪው ምንም ምንም ይቀምሳልና ያወጣላችሁ ልጁ አበላሉ ለእኛ ምን ታሳየ ለእኛ ያሳየናል ለራስህ ብለው ልጁ ባይዘው ታዋቂ ኢንፍሉዌንሰር ነው እና ይሄ ቪዲዮ ራሱ ብዙ ሚሊዮን ቪው ነው ያየው። እንጀራው ውፍረቱ በስመ አብ የእኛ ሀገር እንዲህ ቢያደርገው የኔ እሱ በውስጥ ይታይ ነበር። እንዲህ ስትገልጠው እሱን ያሳያል። J'ai l'impression de me faire boxer par un Éthiopien. 6,5 pour le pain, je préfère largement ma baguette française. 6.5 ለእንጀራ ቢመራው ነው እንደዛ ያለው። ያ ምንድነው ልጁ ምግቡን ይቀምስና ከዛ ሬት ነው የሚያደርገው። ይሄኛው ምን ምግብ ነው? Il a été assaisonné par Zeus dans le mont Olympe. On va tester ce petit riz pilaf.